አላህ ከሱ የራቁ ባሮቹን ወደሱ የሚያስጠጋበት አቤቱታቸውንና ችግራቸውን ጭንቀታቸውን የሚሰማቸውና የሚያዋዩት አካላተው ተስፋ የቆረጡ ባሮችን ወደሱ ሲያስጠጋቸው አንድን ተስፋ የተሞላበትን ንግግር ይናገራል። እንዲህ ይላል፣ አመን ዩጂቡል ሙጠር የተጨነቀንና ውጥረት ውስጥ ያለን የሆነን አካል ካለሁበት ችግር አውጣኝ፣ ካለሁበት መከራ ገላግለኝ ብሎ ዱዓ ባደረገ ጊዜ ከአላህ ውጭ መርሃባ ብሎ ዱዓውን የሚቀበለው የሆነ አካል አለን ይላል። ይህም ብቻ አይደለም፣ ወየክሽፉ ሱእ መጥፎን ነገር ከሱ ላይ ሊያስወግድለትና ሊመልስለት የሚችል የሆነ አካል አለን። እምነቷንና ተስፋዋን አላህ ላይ ያደረገችን ነፍስ አላህ መቼም ላይተዋት ቃል ገብቷል። አላህ ቃሉን የማያፈርስ የሆነ ጌታ ነው። በስተመጨረሻ ወመን የግፊሩ ዙኑበ ኢለላህ ይላል። አላህ እንጂ ወንጀሎችን ሊምር የሚችል የሆነ አካል አለን። ወሁወል ገፉሩ ረሂም እሱ መሐሪና እዝነተ ሰፊ የሆነ ጌታ ነው ይላል የእኛ ጌታ አላህ ሱብሓነሁ ወተዓላ።